አንቺ ወይ ፍቅር ጠራሽ? አንቺ ሴትዮ ስሜን አቆላምጠሽ አትጥሪ ብያለሁ። የኔና ያንቺ ግንኙነት ፕሮፌሽናል ብቻ ነው። እሺ ምን ብቻ ነው? 12 ጨርሻለሁ አላልሽም እንዴ? እና ፕሮፌሽናል የሚለውን ቃል ሳታቂ ነው እንደ 12 ይጨርሽ? አይ የፈጠንሽ ስላልሽ ነው እንጂ ቃሉን ማውቀዋል ነው እንዴ? አባባሉ ላይ ነው የተሳሳትኩት? እንደዛ አላልኩም ፍቅር አልሽ እንጂ እንዳሰሪና እንደ ሰራተኛ ነው መሆን ያለብን። አደይ ብዬ ነው የምጠራሽ? ወይዘሪት ፍቅር ኤርሚያስ ብለሽ ነው የምትጠሪ? እሺ ወይዘሪት ፍቅር ኤርሚያስ። ጥሩ። ስምሽን ግን ያስቀየርሽው ከተማ ከገባሽ ነው አይደል? አረ በልጅነቴ እናቴ ያወጣችልኝ ስም ነበር። ትሽ ውሸታ። አሁን ያንቺ እናት በዛን ሰዓት አደይ የሚለውን ቃል ያውቁታል? ለምንድን ነው ግን የምትጠይኝ? ኧረ እባክሽ ማን ስለሆንሽ ነው የምጠላሽ? ለመውደድም ሆነ ለመጥላት እኮ እኩያ መሆን ያስፈልጋል። እሺ አባዬ በነበረበት ጊዜ መተሽ ቢሆን ኖሮ በሁለት ቀን ውስጥ ብቻሽን እያወራሽ ነበር የምትወጪው። ማለት ለምን? እሱንም አባቅ እኔ ራሴ በሁለት ቀን አስወጣሽ ነበር። አንቺ እኮ ብዙ ኃላፊነት የሚጠብቅሽ ልጅ ነሽ። ለምን አይምሮሽን በማይሆን ነገር ትሞያዋለሽ? የሚሆነኝና የማይሆነኝን እኔ ለራሴ አውቃለሁ። እሺ ደግሞ ስትጠሪ ስሚ ምን ትመስላለች? ማን የጠራኝ? እኔ ነኝ የጠራውሽ። እዛ ሆኜ እጠራሻለሁ በ5 ሰከንድ ውስጥ ነኝ። ካልሆነ ግን ህይወትሽን ነው የማጠፋልሽ። እሺ ምን ይዤ ልምጣልሽ? እሱን እዛው ስትመጪ እንነጋገራለን። ጭራሽ ቆሜ ሳወራሽ መመላለስ አማራሽ? አንቺ ትናንትና ነበር እንደ ፈተና ውጤት የምትወስዱት? አልሄድኩም። አለመሄድሽማ ተነገረኝ። ለምንድን ነው ያልሽው? ስለደበረኝ። ስለደበረሽ ወይስ በሁሉም ትምህርት ስለወደቅሽ? ማን ነው ወድቋለች ያለው? መምህራኖች። ለካ ለዚህ ነው አባቴ የምትዩ። አባትሽ ለአንቺ ግድ ስለሌለው ሄደሽ መደበቂያ ልታረጊው። ከዚህ በኋላ ማደርገውን አውቃለሁ። አባቴ ጋር መሄድ እፈልጋለሁ። ሂጂ። ማን ጠርቶሽ ነው የመጣሽው? አይ አልጠራሽኝም፣ ግን ምሳ መራትም እኮ ስላልበላሽ የምትፈልጊው ነገር ካለ እና ስለዚህ ልጅ በቃ ውጪልኝ። ግን እኮ ፍቅር ምን ማለት ነው? ውጪልኝ። ምንድን ነው የምትይኝ? ቆመሽ አትይኝ። ውጪልኝ በቃ።